ቅዱስ መርቆሬዎስ ወደ ተሰበሰብንበት ስንመጣ ቅዱስ መርቆሬዎስ ታላቅ ሰማዕት ነው። እኔ እንደውም እድሉ ገጥሞኝ የቅዱስ መርቆሬዎስ ተረፈ አጽሙ ግብጽ በሄድኩበት በተመላለስኩበት ጊዜያት ሁሉ መቅደሱ ውስጥ የቅዱስ ጊዮርጊስ የቅዱስ መርቆሬዎስ የከበረ አጽሙ አለና ለመዳሰስ ለመንካት እድሉን አግኝቻለሁ። ክርስቲያኖች ቤተ ክርስቲያን ሲባል ልባቸው፣ አይምሯቸው፣ ሐሳባቸው ሁሉ ወደ ቤተ ክርስቲያን እንደሆነ የሚታወቅ ሞት የተባለ ኃጢአት እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን። እኔ የዛሬው ጉባኤ ሚሊኒየም አዳራሽ የተካሄደ መቃብር ውስጥ የተካሄደ በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራነው። ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራው ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ወዳለ ከዚህ ጠብቀን የሰማነውን በልቡናችን ያሳል። ቅዱስ መርቆሬዎስን አስቡ ሲል ክብርን እንሰጣለን፣ እንሰግድለታለን። ቻው ቻው። ዩቲዩብ አለቀ።
ባይ ነገ እንገናኛለን። ከቤት ካልተገደልን ማናቸው ገብርኤል ፖስተር ለማንኛውም ቀጣይ ዓመት እንገናኛለን። የዛሬ ዓመት እግዚአብሔር ለዛ ቀን